አሁን ያልካት እናት ኢትዮጵያ ትልቅ የተረጋጋች ሶሪያን በመፈናቀል ቀደመች አይደለም ኒርሊ የፈረሰች ሀገር አይደለች እንደ ኢትዮጵያ ከየት አምጥተህ ነው ይሄንን ስቶሪ የምትነግረኝ ነው የታሪክን አሁን የታሪክ ግምገማ ላይ አይደለም ያለ ነው ፊታችን የተጋረጠ ብሔራዊ አደጋን ነው እያወራን ያለ ነው ንገረኝ በአሁን ሰዓት ኢትዮጵያ ትልቅ የምስራቅ አፍሪካ ተጽዕኖ ይሄን የወያኔ ፕሮፓጋንዳ መልሰን ሪሳይክል ማድረግ የለብንም አይደለንም የፈረሰን ሀገር ነን ኢሳያስ ተቃውሞ ይኖረዋል ምንም ጥርጥር የለውም አምባገነን ነው ማንኛውም አምባገነናዊ ስርዓት ተቃዋሚ አያጣም ነገር ግን የማትፍቀው ሀቅ ኤርትራ ውስጥ በሺ የሚፈናቀል ሰው የለም ሶሊድ የሆነ መንግስት ነው ይዟል ተቆጣጥሮ ኮሪያ መንግስት ካልወደቀ ኢሳያስ አምባገነንነት ለምን ይወድቃል ቢወድቅ ስለኛ የሚተርፈን ምንድነው ቀጥሎ የሚመጡትስ ከኢሳያስ የሚሻሉ ስለመሆናቸው ምን ዋስትና አለን ኤርትራውያን እኮ በፐብሊክ በሰፊ ህዝባዊ መድረክ በተገለጠ ሂደት እንዴት አይነት ሰዎች እንደሆኑ በማያዳግም መንገድ ነግረውናል አይደለም እንዴ ሬፈረንደሙን እኮ በቃሬዛ ሁሉ እየወጡ ነበር ናጽነት ወይስ ባርነት ተብሎ የሄዱ ህዝቦች ናቸው አይደለም ስለዚህ እሱን ማወቅ አለብንና ለኤርትራ ተጋላጭነታችንን ስነግርህ ትልቅ ሀገር ሰፊ ሀገር ምናምን አለ ህግና ስርዓት የማይከበርበት የትርምስ አምባ ሆኗል ሀገሩ ትልቅ ሆንክ ትንሽ ሆንክ እሱ አይደለም ቁም ነገሩ ፖለቲካችን ለውጫዊ ማኒፑሌሽን ለውጭ ተጽዕኖ በጣም የተጋለጠ ነው ምክንያቱም ሀገር ውስጥ ያሉት የተለያዩ የዘውጌ ብሔርተኛ ቡድኖች ተረኛ ገዥነትን ለማስረገጥ በሚያደርጉት ጥረት በሚፈጠር ቀውስ ተጨማሪ የውጭ ኃይልን እንደ አጋዥ ኃይል ይወስዳሉ ስለዚህ ወህደድ ከሻቢያ ጋራ ጥብቅ ቁርኝት አለው በግድ ነው ይሄ ሊኖረው የሚገባው ምክንያቱም ኢሳያስ ባይኖር ህወሓት የሽግግሩን መንግስት ወይም ይሄንን የለውጥ ኃይል የሚባለውን መንግስት አንድ ቀን የሚያሳድረው አይመስለኝም ስለዚህ ይሄ ፖለቲካል ጋራንቲ ይፈልጋል የለውጥ ኃይሉ ህዝባዊ መሰረት እየተከለ አይመስለኝም ህዝባዊ መሰረት ቢተክል ኖሮ ከእንደዚህ አይነት ጥገኝነት ይላቀቅ ነበር ስለዚህ ኢኔቪታብሊ ከኢሳያስ ዲፔንደንስ መውጣት የለበት አትሊስት የመቀሌውን ወይም የህወሓትን ፍሮንት ዘግቶ ሊይዝለት ይፈልጋል ኢሳያስም ይሄን ተረድቷል ነገር ግን ይሄን በነፃ ያደርግም የበጎ አድራጎት አይደለም በመትኩ ምንድነው እየወሰደ ያለው ምን እየተሰጠው ነው ያለው ኦኬ ስለዚህ ማንኛውም ፖለቲካዊ ኃይል ኢትዮጵያንና ኢትዮጵያውያንን መሰረት አድርጌ ለብሔራዊ ጥቅም ቆማለሁ የሚል አቋም ላይ ሳይደርስ ሌላ የተረኛነት ካርታ ጨዋታ ውስጥ ከገባ ምንም ጥያቄ የለውም የኢሳያስ አሻንጉሊት ነው የሚሆነው ስለዚህ ለዚህ ነው vulnerable ነን ያልኩትና ያ በደንብ ልናስብበትና ልንጠነቀቅበት የሚገባ ጉዳይ ነው እሱ እንግዲህ በስተመጨረሻ የዓለም አቀፍ ህግ ባለሙያዎች እና አሰብ ማናት የሚመጻፍ ይጻፈው ሰው ባልደረባ አንድ ተናገሩት ነገር ነበር ይሄው ምናልባት አሰብን ኢትዮጵያ ለማምጣት የሚቻልበት አንዱ መንገድ ኤርትራ በቂ የሆነ እርሻ መሬት ስለሌላት እርሻ መሬት ሰጥቶ አሰብን የመለስ ድርድር ዲቴይልስ ይላል ከዚህ አንፃር ባለማቀፍ ችግር የለውም እስራኤልና ፍልስጤምም እኮ ቦርደሩን በላንድ ስዋፕ እናደርገዋለን 40 አመት እያወሩ ቁጭ ብለዋል that's not a problem መንግስት ካለ ብሔራዊ ጥቅምን ሪፕሬዘንት ሊያደርግ የሚችል መንግስት ካለ ያኛውም ኤርትራም በእርሻ መሬት አሰብን ትለውጣለች ተብሎ የሚታመን ከሆነ there is no problem መንግስታት እስከተስማሙ ነገር ግን ኤርትራ የእርሻ መሬት የሚለው ይሄ ተራ ወሬ ነው ለመኖር የሚያስችል እርሻ መሬት አላቸው ማን እስራኤል ያለ አንዳች እርሻ መሬት በበረሃ የኖረች ሀገር ናት እኛ ብዙ መሬት አለን ምን ለውጠው ይሄ ስለራስ ያለ የተሳሳተ ግምት ነው የእርሻ መሬት ቢኖርንም በዘላቂነት ከተረጂነት መውጣት አልቻልንም የአንድ ክረምት ወቅት ዝናብ በቆመ ቁጥር ኢሚዲየትሊ የልመና ኮሮጆ የሚዘረጋ ሀገር ነው ስለዚህ ስለ ኤርትራ መሬት ማጣት አለማጣት ማውራት የለብንም ስለዚህ እኔ ከሆነ የሚከለክል ነገር የለም እንኩ በነፃ መልሰንላቸዋል ብለው ሊሰጡ ይችላሉ ይሄንን ተስፋ ማድረግ ግን እንደ አካዳሚሽያን ይሄን ተስፋ ማድረግ እንደ ፖለቲከኛ ጅልነት ነው it never happens አጉል ህልም ነው ይሄ አጉል ህልም ነው ሀገራት መሬት ሲፈልጉ ለመሬት ሲጋደሉ ነው እንጂ መሬት ጥንትና አላስካና ምናምን ተሸጠዋል ኦኬ we're no more in that ለዛ ዘመን ላይ አይደለንም አሁን መሬት አለኝ አምጡ የሚል ነው እንጂ እንኩ መሬት የሚል መንግስት ይመጣል ብዬ አላስብም ይሄንን ደግሞ በጣም ከሰማይ የራቀ ተራ ቅዠት ተስፋ አድርጎ ለብሔራዊ ችግር እንዳንድ አማራጭ አድርጎ ማውራት አጠቃላይ ችግሩን በጣም በወረደ ደረጃ መመልከት ማለት ነው ስለዚህ ስመታው ነው የሚሻለው ያለ አሰብ ሰርቫይቭ ማድረግ እንችላለን ሀገር የሚዘርፍና የሚያጠፋ ኃይል ባይኖር ኖሮ ያለ ወደብ ማድረግ እንችላለን ትሩ ኢትስ አ ቢግ ትልቅ የሆነ ጉዳት ነው እንደ ሀገር ለደሃ ሀገር ደግሞ በበኋላ ላይ ቆርቆር እንደማለት ነው ግን ስቲል we could have a decent life ሜቴክ መጥጥ አድርጎ የበላውን ገንዘብ ለብሔራዊ ልማት አውለ ነው ቢሆን ኖሮ የተሻለ ሁኔታ ውስጥ እንሆን ነበር ስለዚህ ያለ ወደብ መኖር አይቻልም የሚለው የማይሆን ትርክት ነው
ነገር ግን በህጋዊ መንገድ ልናመጣ የምንችልበት ምንም እድል የለም። ስለዚህ አሰብንና የህዝቡን ናሽናሊስት ኢንተረስት እየኮረኮሩ የፖለቲካ ፈረስ ላይ ያደርጉ የሚፈልጉ ሰዎች they can promise heavens ግን ጦርነትና እልቂት ሲመጣ እነሱ አይገኙም። ስለዚህ እንደዚህ አይነት መጃጃል ውስጥ እኛም እንደ ዜጋ ሰፊውም ህዝብ እንደ ህዝብ መግባት የለበትም። ለእልቂት የሚሆን የጦርነት መልመላ ሲመጣ እየሄደ የሚሞተው ማን እንደሆነ እናውቃለን። ስለዚህ ይሄንን ጨካኝና ተራ የፖለቲካ ትርፍ ላይ ያለመ አስተሳሰብ መዋጋት